እየሞከርኩኝ ነው። ከዛሬ አልፍም። የሰጠኝን መድኃኒት ምግብ ውስጥ አድርጌ እሰጠዋለሁ። ከዛ በኋላ ችግራችን ተፈታ ማለት ነው። በቃ እሺ፣ አሁኑኑ መድኃኒቱን እሰጠዋለሁ። ቻው ቻው። አቤል የሚባል ልጅ እዚህ ቤት እስካለ ድረስ የምፈልገውን ንብረት ማግኘት አልችልም። መሞት አለበት። አቤልዬ፣ እኔ ቆንጆ ምግብ ሰርቼ እልሃለሁ፣ እንካ ብላ። ግን እኔ አራበኝ። ግን ለአንተ ብዬ እኮ ነው የሰራሁት። ካልበላሁ ይከፋኛል። እሺ ምን እያደረግሽ ነው ሰብለ? ሰብለ ምን እያደረግሽ ነው? ይቅርታ አይተኝ። አቤል ምግብ ከመብላቱ በፊት ገላውን መታጠብ አለበት። እና ከበላ በላይ አይደርስም? ለምንድን ነው ምግቡን የደፋሽው? እኔና አንቺ በኋላ የምናወራው ጉዳይ አለ። ደህና ነህ አቤልዬ? ምንም አልሆንኩም አይደለም? ደህና ነኝ። ሰብለ ግን ለምንድን ነው ምግቡን የደፋሽው? አይ ዝም ብዬ ነው፣ ድንገት ሳላስብ ነው የደፋሁት። አሁን ገላህን ከታጠብክ በኋላ ቆንጆ ምግብ እሰራላለሁ። እሺ? ግን ትናንትና ታጥቤያለሁ እኮ። እሺ በቃ አሁኑኑ የሚጣፍጥ ምግብ እሰራላለሁ። እሺ? ምግቡን ሰጥቼው ነበር፣ ግን እቺ ገረድ ከየት መጣች ሳይባል ምግቡን አስደፋችሁ። አውቃለሁ ጊዜ የለም። እሺ እኔ ምን ላድርግ? ልጁ እንደ ድመት 9 ነፍስ ነው ያለው። እሺ በቃ የምችለውን ነገር ሁሉ አደርጋለሁ። አንቺ ገረድ ማደርገው እኔ ነኝ የማውቀው። አንቺ ውሻ፣ ቅድም ምን አስበሽ ነው ምግቡን የደፋሽው? ኧረ አይደለም እትዬ፣ አውቄ አይደለም። የሆነማ የምታውቂው ነገር አለ። ምንድን ነው የደበቅሽኝ? ኧረ አይደለም፣ ምንም አልደበቅሽም እትዬ። ስራዬን ብቻ ነው የሰራሁት። ስሚ፣ እዚህ የመጣሽው ስራሽን ልትሰሪ ነው። ወሬ ማነፍነፉን ተይና ስራሽን በአግባቡ ስሪ። አለበለዚያ ወደ መጣሽበት ነው ምልክሽ። ተግባባን? እባክህን አምላኬ አቤልን አደራ። ባለቤቴ እንዴት ነሽ? ዛሬ እንዴት በጊዜ መጣ? ስራ ጨረሰ ነው? ኧረ አልጨረስንም። ልብስ ልቀይር ነው የመጣሁት። አቤል የለም እንዴ? አለ፣ መኝታ ክፍል ነው። ደህና ዋልክ ጋሽ? እንዴት ወርሰ? አሁን ምን ብዬ ነው የምነግራቸው? ደግሞ ብነግራቸውም አያምኑኝም። ምነው ፊትሽ ጥሩ አይደለም? የተፈጠረ ነገር አለ? አይ ምንም አይደለም ጋሽ፣ የቤተሰቦቼ ጉዳይ አሳስቦኝ። ደውይላችኋ፣ ደውይላችሁ። እሺ እደውልላችኋለሁ። እሺ ምን ነው ቤተሰቦቿ ናፍቆት? አይ እኔ ግን እንደዛ አልመሰለኝም። የሆነ ሌላ ችግር ያለ ነው መሰለኝ። ማንኛውም በቃ አቤል ነው ይችላል። ሰብለ ሰብለ
አቤት እቴ። ሱቅ ሂጂና ለአቤል ሞኮሮኒ ወይ ፓስታ ገዝተሽለት ነይ። ግን እኮ እትዬ የተገዛው እኮ አላለቀም። ጭራሽ የምትባየውንማ አልሰማም ማለት ጀመርሽ? ቆይ ከየት ያመጣሽው ጸባይ ነው? ሂጂና አምጪለት። አሁን አንተንም ወደ እናትህ እልክሃለሁ። አቤልዬ የኔ ቆንጆ ሻይ አፍልቼልሃለሁ። በል ተነስና ጠጣ። እኔ ግን ሻይ አልወድም እኮ። ለእኔ ስትል አጠጣ። ደግሞ ቆንጆ ሻይ ነው ያፈላሁልህ። ደግሞ ትወደዋለሽ። ደግሞ ጨርሰህ ጠጣ እሺ። ማስተረፍ የለም። ከጨረስኩ ስጦታ አለክ። ስማ መድኃኒቱን ሰጥቼዋለሁ። እሺ በጣም አሪፍ። አሁን ችግራችን በሙሉ ይወገዳል ማለት ነው። መድኃኒቱ እስኪሰራ ስንት ደቂቃ ይፈጃል? ከ5 እስከ 10 ደቂቃ ባለው ውስጥ መስራት ይጀምራል። እሺ በቃ አንተ መምጣት አለብህ። የጓደኛ ልጅ ሲሞት አጠገቡን መተህ ማጽናናት አለብህ። አሁን እመጣለሁ። ይሄ እድልማ አያመልጠኝም። በዛውም አያለሁ። ናፍቀኸኛል። በቃ መጣሁ። ይኸው አሁን ነው የምመጣው። እንዴት ቶሎ መጣሽ? ይሄኔ ለወሬ ቢሆን ማታ ነበር የምትመጪው። ወሬኛ እዚህ ግቢና ስራሽን ስሪ። ስልኬ እየጠራ ነው። ስልኬ የት ነው? ኦኬ እሺ አሁን ቤት ውስጥ ማንም ስለሌለ አሁኑኑ መድኃኒቱን ሰጠዋለሁ። በቃ ቻው፣ መልሼ እደውልልሃለሁ።
ርቦኛል፣ የሚበላስ እሺ አቤልዬ፣ አሁኑ ነው የምትወደው ምግብ ሰርቼ ያመጣልሃለሁ። ቆይ እንዴት መድኃኒቱን ሰጥቼዋለሁ እና እንዴት ምንም አልሆነም? ምን ይገትርሻል? ሂጂ ግቢ። አንተ የምትፈልገው ነገር እዛው ይሰጣል። ሂድ ግቢ። ቆይ መድኃኒቱ ሰጥቼዋለሁ ብለሽኛል ነበር እንዴ? አሁን ሰጥቼዋለሁ እኮ ግን እንዴት እንደተረፈ አላውቅም። ምን ማለት ነው ይሄ? ከሰጠሽው እንዴት በህይወት ተረፈ? አላውቅም። እቺ ገረድ ሁሉንም ነገር ሳታውቅ አልቀረች። ሁሉንም ነገር ያበላሸችው እሷ ናት። ጊዜው በሄደ ቁጥር ስራው ይበልጥ እየከበደብን ነው የሚሄደው። ቆይ መድኃኒቱን በስነ ስርዓት ሰጥቼዋለሁ ብለሽኛል ነበር እንዴ? በአንቺ ዝርክርክነት ነው ስራው እየተበላሸ ያለው። ቆይ ለምንድን ነው እኔ ላይ የምትጮህብኝ? ያልከኝን ሁሉ ነገር እኮ ነው ያደረኩት። ያልኩሽን ብታደርጊማ ይሄኔ እኔም አንቺ የምንፈልገውን ነገር አግኝተን ነበር። ሁሉንም ነገር የማደርገው እኮ ለእኔና ለአንተ ብዬ እኮ እንጂማ ህፃን ልጅ የመግደል አባዜ ኖሮብኝ አይደለም። አውቃለሁ እኮ የኔ ውድ። እኔም እኮ ለእኛ አስቤ ነው እንጂ እኮ ልቆጣሽ ፈልጌ አይደለም። እሺ አሁን ምንድን ነው ማድረግ ያለብን? ተረጋግተን ነው ማሰብ ያለብን። ይሄ ልጅ በህይወት እስካለ ድረስ ምንም ነገር ማግኘት አንችልም። ከሱ በፊት ግን እቺን ማትረባ ገረድ ከዚህ ቤት ማስወጣት አለብኝ። አለበለዚያ የምንፈልገውን ነገር ማግኘት አንችልም። አንቺ ብቻ ተረጋጊ። በዛ ላይ እኮ በጣም ነው የናፈቀሽ። እኔም በጣም ናፍቀኛል። ግን እዚህ አይሆንም። ውስጥ እንግባ። በአንድ አይደለም አቤልዬ የተናደደችው፣ ትንሽ ስለማማት ነው። እማዬ አንድ ቀን ተቆጥታኝ አታውቅም። እማዬ ናፈቀችኝ። አውቃለሁ አቤልዬ፣ እኔም ናፍቃኛለች። ግን አንተ አትፍራሽ፣ እኔ አለሁልህ። ማንም አይጎዳህም። አንቺም እንደማዬ ጥለሽኝ አትሄጂም አይደል? አቤልዬ፣ በጭራሽ እኔ ጥዬ አልሄድም። እናትህ ባልሆንም ግን እንደ ልጄ ነው የምወደግ። አቤልዬ፣ አንድ ታሪክ እንድነግርህ ትፈልጋለህ? እሺ። ሄሎ፣ ጤና ይስጥልኝ። ለባለቤቴ ቆንጆ ስጦታ ፈልጌ ነበር። ይኖራቸዋል? እሺ፣ በቃ ነገ ወይም ከነገ ወዲያ መጥቼ እወስዳለሁ። እሺ፣ አመሰግናለሁ። እሺ። ቆይ እስከ መቼ ነው እንደዚህ የሚቀጥለው? ወይ ልጁን ማንም ሳያውቅ ወደ ሌላ ቦታ እንላከው። እንደሱ ማድረግ አንችልም። እንደዛ ማጋር ለምን? እስከዛሬ ይለፋል። እንደውም የምንፈልገውን ነገር በቀላሉ ማግኘት እንችላለን። ስሚኝ ቤዛ፣ አቤልን ወደ ሌላ ቦታ ላክን ማለት ሳምሶን እሱን መፈለጉን አያቆም። አቤልን ወደ ሌላ ቦታ ላክን ማለት ሳምሶን እሱን መፈለጉን አያቆም። በቃ ማድረግ ያለብሽ ነገር አድርጊ። እኔ አሁን ልሂድ። ትንሽ አትቆይም? እኔ አሁን ልሂድ። ሌላ ጊዜ እንገናኛለን። ከተገናኘን እኮ ቆየን። የግድ መሄድ አለብኝ። ለዛ ነው። እንዲህ ሲያደርጉ ዝም ብዬ ማየት የለብኝም። ለጋሽ እነግረዋለሁ፣ ግን ደግሞ አያምነኝም። እንዴት ብዬ ነው ሚስት ልጅ ልትገላ ነው ብዬ የምነግረው? ሰብለ፣ ከዚህ ቤት መባረር ካልፈለግሽ ዝም ብለሽ ተቀመጭ። እሺ አቤልንስ እንዴት ብዬ ሲገሉ ዝም ብያቸው? ሰብለ፣ ፈጣሪ አንቺ ሰብለ! አቤት ትፈልጉ? ትሰሚኛለሽ? ከዛሬ ጀምሮ እዚህ ቤት ላይ አልፈልግም። እቃሽን ሰብስበሽ ከዚህ ቤት ውልቅ በይልኝ እባክዎትን። እትዬ አባሩኝ። ሳላቅ ያጠፋሁት ነገር ካለ እትዬ ይቅርታ ያድርጉልኝ።
ጭራሽ ያጠፋሁት ነገር አለ ትያለሽ እንዴ? ደፋር። መቼ ስራሽን በስትክክል ሰርተሽ የምታውቂው? ሰሞኑን በማያገባሽ መግባት አብዝተሻል። ስለዚህ ከዚህ ቤት ውጪልኝ። አሁን ከዚህ ቤት ወጥቼ ወዴት ሄዳለሁ? እናትና አባቴን እደግፋለሁ ብዬ ነው ወደዚህ የመጣሁት። የታመመውን አባቴ ያሳክማለሁ ብዬ ነው። እባክዎትን ይቅር በሉኝ። ለአንቺ ይቅርታ አይገባም። በፊት ነበር ከዚህ ቤት አንቺን ማባረር የነበረብኝ። አታልቅሽብኝ። ለምን እንደመጣሽ ብታውቂ ኖሮማ ስራሽን በአግባቡ ትሰሪ ነበር። ያው ለትንሽ ቀናት ስራሽን እስከምታገኝ ድረስ መቆየት ትችያለሽ። ስራሽን እንዳገኘሽ ውልቅ በይ። አሁን ውጪ ሂጂ። ቤተሰቤን ለመርዳት ነው ምናምን ትላለች እንዴ? እንደዛ መሆኑን ብታውቂማ አርፈሽ ትሰሪ ነበር ስራሽ። ገረድ ቆይ ምንድን ነው የማደርገው? ወዴትስ ነው የምሄደው? እንዴት ብዬ ነው የአባቴን አይን ማየት? ፈጣሪ እባክህን ከዚህ ጉድ አውጣኝ። አባቴ ሲሰቃይ ማየት አልፈልግም። አባቴ ሲሰቃይ ከማይ ሞት ይሻለኛል። ሰብለ ምን ሆነሽ ነው የምታለቅሽው? አይ ምንም ጋሽ። እንዴ ዝም ብዬ ነው ማለት ነው ማለት ነው? ዝም ብሎ ማልቀስ አለ እንዴ? ንገሪኝ ምን? አይ ምንም። ወይዘሮ ቤዛ ስራ ፈልጊና ውጪ ብላኝ ነው። እንዴ ለምንድን ነው ውጪ ያለችሽ? አላውቅም ጋሽ። በእውነት ጋሽ እኔ ስራዬን በትክክል ሰርቼ ቤተሰቦቼን ማገዝ ነው የምፈልገው። ደግሞ ከእናንተ ውጪ ማንንም አላውቅም። የትስ ብዬ ነው ስራ የምፈልገው? ስራ መፈለግ የሚባል ነገር የለም። ወዴትም አትሄጂም። አንቺ እኮ ቤተሰባችን ማለት ነሽ። ጋሽ አመሰግናለሁ። ለእኔ እናንተ ቤተሰቦቼ ናችሁ። ይኸውልሽ ቤዛም ቢሆን በሌላ ነገር ተናዳለ ነው። እሺ እኔ አናገራታለሁ። አታልቅሽ በቃ ባለቤቴ እንዴት ነህ? ስራ ጥሩ ነበር? አሪፍ ነበረ። ትንሽ አድካሚ ነበር። አቤል ተኝቶ ነው? አዎ ተኝቶ ነው። ደግሞ እኔ ሚስት እያለሁ ድካምን በቶሎ ነው ማስተውልህ። ሰብለን ስራ ፈልጊ ብለሻታል? አዎ ብያታለሁ። የለም ምክንያቱም የምትታዘዘውን በስትክክል አትሰራም። በዛ ላይ ማያገባት ውስጥ ትገባለች። እንደዚህ አይነት ሰው መባረር ነው ያለበት። ጭራሽ እኔንም መናቅ ጀምራለች። ሰብለ እየዋሸሽ ነው እያልከኝ ነው? ጭራሽ በባለቤት ያሰደበችኝ። አይደለም ቤዝ፣ እንደሱ ማለት እኮ አልክ እንጂ ከአንቺ ይልቅ አንድ ተራገር ነው ማምነው እያልከኝ ነው? አይደለም ሰብለን ከድሮ ጀምሮ እናውቃታለን። እንደዚህ አይነት ጸባይ የለባትም። ታዲያ ለምን አሁን ድንገት ጸባይ ይቀየራል? እኔ ምን አውቃለሁ? ያገኘችው ነገር ቢኖር ነው። ያገኘችውን ነገር ማን ያውቃል? እሺ ቢያንስ አሁን ከምናባረራት መጀመሪያ የምትለን እንስማ። እኔም ወስነው ውሳኔ አይከበርም ማለት ነው? ሚስት እኮ ነኝ። አንድ ተራገር መታኔን ስታዋርደኝ ዝም ብለህ ማየት አይገባህም ነበረ። አንድ ድል ቢዚ፣ አንድ ድል ብቻ። ከዚህ በኋላ አንድ ስህተት ባይባት ግን እኔ ራሴ ነኝ ማባራት። አሁን ያስታካችሁ ነኝ። ይቅርታ መጠየቅሽ ትንሽ ሰብለ ይኸውልሽ ያጠፋሽው ጥፋት እንዳለ ሰምቻለሁ። አሁኑን ይቅርታ ጠይቂያት። ኧረ እኔ ጋር ሰብለ ይቅርታ ጠይቂያት አልኩሽ። ይቅርታ ጠይቂያት። እሺ ጋሽ እቲ ሰው ነኝና መሳሳት አይቀርም። እባክሽን ይቅር በይኝ። ስሚኝ ሰብለ፣ የምትታዘዚው ነገር ሁሉ በትክክል ስሪ። ቤዛ ደግሞ ባለቤቴ ናት፣ ልታከብሪያት ይገባል። ከዚህ በኋላ አንድ ስህተት ባገኝብሽ እኔው ራሴ ነኝ ማባረሽ።
ሁለተኛ እድል እያልክ እኔን ታስንቀኛለህ። በቃ የኔ ሚስት ተረጋጊ እንዴ። አወራናት አይደል እንዴ? በቃ ረጋ በይ። እኔም ደክሞኛል ገብቼ ልተኛ። በቃ ረጋ በይ። ሰምኛለሽ? የተባልሽውን ሰምተሻል። አልሰማም ብትይ ከዚህ ቤት ጎትቼ ነው ማስወጣሽ። ስራሽን የምትፈልጊ ከሆነና ታማሚ አባትሽን መርዳት የምትፈልጊ ከሆነ ሰምተሽ እንዳልሰማ አይተሽ እንዳላየሽ መሆን አለብሽ። ይኸውልሽ ድጋሚ አልነግርሽ። ምን ትመስላለች በረሮ። ከዚህ በኋላ ችግር እንድትሆንብን አልፈልግም። ስሚኝ ሰብለ፣ የምትታዘዚው ነገር ሁሉ በትክክል ስሪ። ቤዛ ደግሞ ባለቤቴ ናት፣ ልታከብሪያት ይገባል። ከዚህ በኋላ አንድ ስህተት ባገኝብሽ እኔው ራሴ ነኝ ማባርሽ። ስራሽን የምትፈልጊ ከሆነና ታማሚ አባትሽን መርዳት የምትፈልጊ ከሆነ ሰምተሽ እንዳልሰማ አይተሽ እንዳላየሽ መሆን አለብሽ። ይኸውልሽ ድጋሚ አልነግርሽ።